ጋይስ እንግዲህ አዶናይ አፕሊኬሽኑን በስተመጨረሻ ለቆልናል ማለት ነው። የሚገርም አፕሊኬሽን የለቀልን እኔ በጣም ተመችቶኛል። ከሎጎ ጀምሮ ሁሉም ኢንተርፌሱ እንዳለ በጣም የሚያምር አፕሊኬሽን ነው። አፕሊኬሽኑን ማውረድ ከፈለጋችሁ ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። የቴሌግራም ቻናሌ ሊንክ ደግሞ እዚህ ከታች ኮሜንት ላይ ያደርግላችኋለሁ። ገብታችሁ አፑን አውርዱት። የሚገርም እንደ ቲክቶክ ያለ አፕሊኬሽን ነው ማለት ነው። ያው የተለያዩ ከቲክቶክ አፕሊኬሽን የሚለየው ምንድን ነው? ያው ለቲክቶከሮች ወይም ኮንተንት ክሬተሮች ችግር የሆነባቸው ጊፍት ካርድ ስለሌለ ወይም ማስተር ካርድ ኢትዮጵያ ላይ ስለማይሰራ ማስተር ካርድ ጊፍት መስጠት ነበር እና ጊፍታቸውን በቴሌ ብር መክፈል እንድችለው አድርገው ሰርተውታል። የሚገርም ጽድት ያለ አፕሊኬሽን ነው። እንደምታዩት ኢንተርፌሱ ያማረ ነው። ከቲክቶክ ብዙም የሚለያይ ነገር የለውም ማለት ነው። በኢሜይልም በስልክ ቁጥርም መክፈት ትችላላችሁ። ብዙ ፕሮሰስ የለውም እና አከፋፈቱን የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። እንዴት እንደሚከፈት ቀጣይ ቪዲዮ እሰራላችኋለሁ ማለት ነው። ያው ለማስተዋወቅ ያክል ነው። ደስ ስላለኝ ያው ደስታዬን ለመግለጽ ያክል ነው እንጂ ቪዲዮውን በደንብ አልሰራሁትም ማለት ነው። ቪዲዮውን እሰራላችኋለሁ። እንሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አስቀምጡልኝ። ይሄን ቻናል ደግሞ ሰብስክራይብ ማድረጋችሁ እንዳይረሳ። በዚህ አጋጣሚ እየገባችሁ አፕሊኬሽኑን ካወራችሁ በኋላ እኔን ፎሎ ማድረጋችሁ እንዳይረሳ ማለት ነው። ደህና ደሩልኝ።